እንኳን ወደ ወላይታ ሶ በሰላም ተመለሳችሁ። በክፍል 6 ስለ ወላይታ ልዩ የአየር ንብረትና ወቅቶች እናያለን። የወላይታ የአየር ንብረት ከመጋቢት እስከ ጥቅምት የሚዘልቅ የሁለትዮሽ የዝናብ መጠን አለው። የመጀመሪያው ዝናብ ከመጋቢት እስከ ግንቦት የሚቆይ ሲሆን፣ ሁለተኛው ደግሞ ከሐምሌ እስከ ኦክቶበር ይዘልቃል። በተለይም በሐምሌና ነሐሴ ከፍተኛው የዝናብ ጊዜ ነው። የአካባቢው አማካይ ዓመታዊ የሙቀት መጠን 19.9 ዲግሪ ሴንቲግሬድ ሲሆን በቀን ውስጥ ሙቀቱ ከ24 እስከ 30 ዲግሪ፣ በሌሊት ደግሞ ከ16 እስከ 20 ዲግሪ በመሆን ዓመቱን ሙሉ የተረጋጋ ነው። ዓመቱ በሁለት ዋና ወቅቶች ይከፈላል። እርጥብ ወቅት ባልጓ ከሰኔ እስከ ጥቅምት እና ደረቃማው ወቅት ቦንያ ከጥቅምት እስከ ሰኔ ይቆያሉ። በየካቲት ወር ደግሞ ባዴሳ የምትባል አጭር የዝናብ ወቅት አለች። የደረቁ ወቅት ከምስራቅ በሚነፍስ ኃይለኛ ነፋስ ይታወቃል። በእርጥብ ወቅቶች ደግሞ ከባድ ዝናብ፣ ኃይለኛ አውሎ ነፋስ እና በሸለቆች ውስጥ የሚታይ የጠዋት ጭጋግ የተለመዱ ናቸው። አልፎ አልፎም ሰብሎችን የሚያጠፋ በረዶ ወይም ዛፎችን የሚያንኳኳ አውሎ ነፋስ ሊከሰት ይችላል። ይህ የአየር ንብረት ለወላይታ ለምነት ቁልፍ ድርሻ አለው። ክፍል 7 ይቀጥላል። ፎሎ ማድረጋችሁን እንዳትረሱ። ወላይታ ሶ